ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ሀይ አለን እግዚአብሔር ይመስገን። ዛሬ እንዴት ምን ይመስላችኋል? ወክ እናደርግ ወክ 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 ትል ዘንድ ወክ 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 እንሄድ ደርሰን እንመጣለን። በዛ አካባቢ ትልና ማለት ነው። እንደዚህ እያልን እየዞርን እዛ ደርሰን እንምጣ። ግን ሹርጣ የመጣ እንደሆነ አለቀለን ነው። ሹርጣ የመጣ እንደው አለቀለን ነው እና እላችኋለሁ። የዛሬ ቀን ያው ዙረት ሄደን ኩሽናውን እንዳለ ማለት ነው እቃውን አወርደን ላቡን ወልውለን እኔ ቀርጸላችሁ ነበር። በነገራችን ላይ ቀርጸን ወሉለን አስገብተን ከዱላቡ ከዛ በኋላ ወይ መኪና መጣብኝ። እዛ እኔ ደግሞ ሌባው መጣ ብዬ ፈርቼ ነበረ። እንዴት ናት እቺ መኪና? አታምርም? አልሙሀም ወደ ወሬያችን እንመለስ። ምን ነበር ወሬያችን? አዎ አያችሁት? ይሄ ቤት የኛ ቤት ነው። ታየ እና እንደ ጉድ አሸቀሉኝ ነው የምላችሁ። እንደ ጉድ አንዲት ቲክቶክ ላይ የሸቃላ እንግዳ የለውም ብላኛለች። እውነቷን እኮ ነው። እንግዳ የለውም። በቅጥ እኔ እንግድነቱን ፈልጌው ሳይሆን እኔ ደክሞኝ ነው። ደክሞኝ ራሴ ቤት ስሰራውዬ እንደገና መልሼ ከሰው ቤት ስሰራ ደክሞኝ ነው እንጂ የእንግዳ የሰራተኛ ምን እንግዳ የለውም ብላኛለች። እዛ አላችኋለሁ። በሩን ቅንጭላት አለመኖር በሩን ከፍተቸው መጣው ይገርም እና የሰው ቤት ተሸቀሉ አልኩኝ። መቼ ነው የተነሳ ነው? እኔ የተነሳሁት 5 ሰዓት ነው። 5 ሰዓት እንግዲህ 5 ሰዓት ሰውት 19 ሰዓት ማለት ነው። 19 ሰዓት አልተኛሁም። ጠይም 19 ሰዓት ሳልተኛ ውዬ ቆይ እኔ ባላብድ ማን ነው የሚጠየቀው? ግን እኔ ያላበድኩ ማን ሊያብድ ነው ታዲያ? 4 ሰዓት ተኝቼ እንዴት ነው ማላብደው? ቀላል አብዳለሁ። ባላብድ ነበር የሚገርመኝ። አሁን ብቻዬን ማውራት ሁላ ጀምሬያለሁ። እሺ ወጣይ ያት እኔ የጠማማ ጓደኛ መኖሩ ምልክት በሩን ትዘጋብኛለች። ውጭ ስወጣ የታይም በሩን ዘገት። አያቻት የተመታች እኮ ናት። እኔ የት እንደሄድኩ ታውቂያለሽ? የት እንደሄጀ እንደመጣሁ እዛ ሄድኩኝ እስከ ፈረሰው ቤቱ እስከ ፈረሰው እዛ ሄጄ እስከ ቆሻሻ መጣው ሄጄ ከዛ በሩን ስዘግብኝ ፈርቼ መጣሁኝ። እና እላችኋለሁ ዛሬ እኔ እውነቱን ልንገራችሁ እንዳለ እቃውን አውጥተን ከዛ ደግሞ ላይቭ ላይ ገብተን ደግሞ እቃውን አውጥተን ካጣብነ ከጨረስና በኋላ ፎቶ ይነገራል። ከዛ እንደሰራና ምን ሆነ መሰላችሁ? ወደዛ ገባልና ቤቱን አይታችሁት ስፋቱን ወይ ስፋቱን አሳያችኋለሁ። አንድ ቀን ቀርጬ እንደውም ቀርጬ ልኬዋለሁ። ሀላ ዘራፍ ትልና ቅጠል መብላት እንትን አለሽ?
ቅጠል የመብላት ፍላጎት አለ። መጨረሻው ጥቅል ጎመን መብላት ነው። ሌላ አማራጭ የለውም። ቴና ካሮቱ አራስ ይላል ሄለን። ካሮቱ አራስ ይላል። ካሮት ለፊት ጥራት አሪፍ ነው አሉ ብሉ። ለአይን ጥሩ ነው አሉ። እኔ እህታችሁ ዶክተሪቱ ልንገራችሁ ብዬ ነው። እሺ ይሄ ቆሻሻ አይደለም። በነገራችን ላይ ፀጉሬ ማሳደግ አልችልም። ከዚህ ቤት ፀጉር ማሳደግ አይቻልም እና ሰላጣ ስኳር ያገብቶብኝ ግን በጣም ንጽህናዬን ነው የምጠብቀው። በዚህ ላይ በነገራችን ላይ ዞሮ ቢበዛብኝ እና ማለት ነው። ሄለን ድምፅሽ ገብቷል። እኔ አያገባኝም። እሺ ምን ላበትላችሁ ነበረ? ለምንድን ነው ግን ሰብስክራይብ የማታደርጉኝ? ወይኔ 14 አመት ከሰው ቤት እየሰራሁ አላሳዝናችሁ? የራሴን ስራ ብጀምር ሰብስክራይብ የማታደርጉኝ? እኔ እኮ ጠቅማችኋለሁ እንጂ አልጎዳችሁም። ኢትዮጵያ ልብስ የምትልኩ ከሆነ ስልክ የምትልኩ ከሆነ ሽቶ፣ ቅባት፣ ማሽኖች ምናምን እንደዚህ የቡና መፍጫዎች፣ አስር መፍጫዎች የምትልኩ ከሆነ እንወስድላችሁ ነበረ። ዩቲዩብን ብታሳድጉልኝ ማለት ነው። ሰብስክራይብ ብታደርጉ ማለት ነው። ተጠቅማችኋለሁ እንጂ አልጎዳችሁም። ምክንያቱም ከዚህ ስራ መውጣት እፈልጋለሁ። አጅሬ ደግሞ የአንድ ወር እንትን የቀራት እሷም ትሰራለች። እሳት የሆነ መትረጊስ የሆነ ጓደኛለች። ወላ እውነቴን ነው። ጥቂትም እያናደደች ነው እንጂ አለ ሁሉም የተጻፈለትን ስለሚበላ ምን እንደሚፈጨር አላውቅም። ነገር ግን ይህን ስራ መስራት ስለምፈልግ ሰብስክራይብ ላይክ አድርጉ። እሺ እሺ ብለዋል። ማርያም ይሄንን ማለት ነው። ፍርካሹ ከእንትን የተሰቅሎ ነበር። አምላክ ወጣኝ ሙቸ ነው። ቻው፣ ወዳችኋለሁ፣ አከብራችኋለሁ። የጓደኛዬን ወሬ እንዳልሰማችሁ አድርጉት። እሺ፣ ማሰላማ፣ ባይ ባይ።